ጥፋት ነው። ሰው ላይ ለምን ታላክካለ? ጥፋቱ እኮ ያንተ ነው። ሲቀጥል ማንም ሰው እኔ ምርጫው እንዲከተል አልፈልግም። እኔ ከእንትናና ከእንትና ብዬ የምወዳደር አይነት ሴት አይደለም። ይሄ ደግሞ ልቦና ያውቀዋል። ስለዚህ ራስ ደግሞ አይመለከተኝም። ታውቂያለሽ። አይ ጽጌ ነገሩ ወደ አንቺን ከመረጠ ያው ከያዛችሁ እንድትሄዱ እኔ ከመሀላችሁ ልወጣ ነው። እንደ ሀሳብ ውስጥ አይከተኝም። የፈለከው ነገር ተሳረም እኮ እያወረደሽ ልጄ ነው ያወደደሽ። ማንም ሊቀር ይችላል ግን ልጄ አይቀርም። ማንም ሊቀር ይችላል ልጄ ግን አይቀርም። ስርዓት አይኖርሽም እንዴ? በልጄ ለምን ተስፈራሪኝ? ለምን በልጄም ተስፈራሪኝ? ያስፈራራቷት ለልጅ ኃላፊነት የምትችል ወይ አንቺም በእግዚአብሔር አንቺም እሱም ትልቅ ሰው ናቸው። በእግዚአብሔር ኧረ በመድኃኒዓለም ሜሪ እኮ ተረጋጊ። አይ እንዳንቺ አስቢ። ልጅሽ አላማት እያደገ ገባሽ አይደለ? ለልጄ ግን ኃላፊነት ይወስዳለሁ። ገባሽ አይደለ? ምንም በማያውቅ ነፍስ ላይ አልጨክንም። ተረዳሽ አይደለ? አንቺም እሷም ህይወት ሊቀጥል ይችላል ነገር በልጄ ላይ ግን ምንም ነገር ማድረግ አትችይም። ስለዚህ እየቀለድኩ አይደል? እንደዚህ ምናምን እያደረግክ የልጄን ህይወት ማበላሸት አትችልም። ልጅ አትበይ ልጅ ችግርሽ ምንድን ነው? ዛሬ አንተ እንደሳው ነው፣ ነገ ደግሞ ትሄዳ ምትሄድ ሰው ይሄንን በደንብ እናውቃለን። ኧረ በእግዚአብሔር ከዚህ በኋላ የለችም። ራስህን አስወጣ። አይምሮ ውስጥ እኔን አስወጣኝ። እኔ ምርጫ ውስጥ የምገባ ሰው አይደለሁም። አንተ ደግሞ እኔን ጭራሽ የምታወያየኝ ሰው አይደለም። ነገሮች በሙሉ የገቡት ባንቺ ምክንያት። እንደዛ ብለህ አትበለኝ። እንደዚህ አይነት ነገር ውስጥ የገቡት እንዳለ ባንቺ ምክንያት ነው። ይሄው የማልወጣው ነገር ውስጥ ገባሁ። እሺ ምን እንኳን ገባ ደስ ይላል። ስታደርግ ሁልጊዜ ይከተላል። ነገር